ጤና ይስጥልን። ይህ ሻማ ቲቪ ነው። ሻማ ቲቪ በዓለም ውስጥ የሚገኙ ፖለቲካዊ እንዲሁም ማህበራዊና ኢኮኖሚያዊ ጉዳዮችን በመከታተል በተለያዩ ሰዓቶች የምናቀርብበት የዩቲዩብ ቻናል ነው። እናንተም ላይክ፣ ሳብስክራይብ እንዲሁም ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። በዕለቱም የተለያዩ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም በሀገራችን በኢትዮጵያ የነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር ተግባራዊ ሊደረግ እንደሆነ ተሰምቷል። ሙሉ መረጃውን ይዘንላችሁ ቀርበናል። በቀጣይ ደግሞ በሸቀጣሸቀጥ ሱቆች ውስጥ እንጀራ እንዲሁም ዳቦና ምግብ ነክ ነገሮችን መሸጥ የሚከለክል አዲስ መመሪያ ተዘጋጅቷል ተብሏል። እሱንም ታደምጣላችሁ። በቀጣይ ደግሞ የኢትዮጵያና የግብፅ ውዝግብ በእስራኤል ሀገር መቀጠሉ ተሰምቷል። በመጨረሻም የካናዳ መንግስት በኢትዮጵያ ውስጥ ስለሚገኙና ወደ ኢትዮጵያ ለሚጓዙ ዜጎቹ ማስጠንቀቂያ ማውጣቱ ተሰምቷል። እነዚህን ሌሎችን መረጃዎች አብራችሁን ስትቆዩ ታደምጣላችሁ። መልካም ቆይታ። ወደ ዕለቱ ቀዳሚ ዝርዝር መረጃዎቹ አመራን። በቅድሚያም በሀገራችን አዲስ የወጣው የነዳጅ ሕግ ተግባራዊ ሊሆን ነው ተባለ። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚደረግ ተሰምቷል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎችም አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው ተብሏል። ይህ አዲስ እርምጃ በነዳጅ ምርቶች ላይም 15 በመቶ ተጨማሪ እሴት ታክስና 15 በመቶ ኤክሳይዝ ታክስን ቀረጥን ያካተተ አጠቃላይ 30% ታክስ መጣልም ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅትም ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል ተብሏል። በአዲሱ መመሪያ መሰረትም ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታውም ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮም ሙሉ ወጪውን የመሸፈን ግብ ላይ ለመድረስም ማቅዷል ነው የተባለው። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮም በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱም ይታወሳል። ሚኒስቴሩ መስከረም 2018 ዓ.ም አጋማሽ ላይም ባቀረቡት አጠቃላይ የዜጎች በጀት ውስጥም በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። በሌላ ዜና መንግስት የተለያዩ ህጎችን በማውጣት ላይ ተጠምዷል ይላሉ በርካታ ነዋሪዎች። ታዲያ የአሁኑ የባስም የተባለ ሲሆን በርካታ ዝቅተኛ ነዋሪዎች ላይም ፈተና ደቅኗል ነው የተባለው። ደረቅ እንጀራን እንዲሁም ዳቦን በሸቀጣሸቀጥ ወይም በሱቆች መሸጥ የሚከለክል አዲስ መመሪያም እየተዘጋጀ እንደው ተሰምቷል። እንጀራን በየሰፈሩ በሚገኙ የሸቀጣሸቀጥ ሱቆች ውስጥም ለጤና ጎጂ ከሆኑ ምርቶችና ንጥረ ነገሮች ጋር ለገበያ ማቅረብን የሚከለክል አዲስ መመሪያ በቅርቡ ስራ ላይ እንደሚያውልም የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ያስታወቀም ሲሆን ይህ ውሳኔም የደረቅ እንጀራና ዳቦን ንጽህናና የሸማቹን ጤና ለመጠበቅም ያለመ መሆኑንም ገልጿል። በተቋሙ የምግብና ጤና ነክ ተቋማትም ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው የመመሪያውን አስፈላጊነት አስመልክቶ በሰጡት ማብራሪያ በሸቀጣሸቀጥ መደብሮች ውስጥም እንደ ሳሙና እና ኦሞ ያሉ የጽዳት ዕቃዎች እንደ ፍሊት፣ በረኪና እና የአይጥ መርዝ ያሉ አደገኛ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶችም ሽያጭ ስለሚቀርቡ ደረቅ እንጀራና ዳቦን ከእነዚህ አደገኛ ይዘት ካላቸው ጎጂ ንጥረ ነገሮች ማራቅ አስፈላጊ ሆኖ በመገኘቱ እንደሆነም ገልጿል። አዲሱ መመሪያ ደረቅ እንጀራና ዳቦን ለገበያ እንዲቀርብ የሚፈቀድላቸው ቦታዎችም ለእንጀራ ብቻ ተብለው የተዘጋጁ የእንጀራና የዳቦ መሸጫ መደብሮች
ዳቦ ቤቶች እንዲሁም አጠቃላይ ምግብ አቅራቢዎች ማለትም ካፌ፣ ሬስቶራንትና ሆቴሎችን ጨምሮ በምግብ ነክ ምርት አቅራቢ መደብሮች ውስጥም ብቻ ነውም ተብሏል። ዳይሬክተሩ አክለውም እንጀራ ከተጋገረ በኋላ የሚጓጓዝበት መንገድም ቁጥጥር ከሚደረግባቸው ነገሮች መካከል አንዱ እንደሆነም አብራርተዋል። ደረቅ እንጀራ ከተመረተበት ቦታ ለተገልጋዩ በሽያጭ ወደሚቀርብበት ቦታ ሲጓጓዝም ትክክለኛና ለብክለት ያልተጋለጠ እንዲሆን መመሪያው ያስገድዳል። የዝግጅት ስራው የሚጠናቀቅበትና ስራ ላይ የሚውልበት ጊዜ ያልተጠቀሰው አዲሱ መመሪያም አሁን ያለውን ጎጂ መስሎ የማይታይ የተሳሳተ አሰራር መቀየርን ዓላማው ያደረገ ነውም ተብሏል። መመሪያው በተጨማሪም እንጀራው የሚታሸግበት ወይም የሚሸፈንበት ስስ ላስቲክ ለምግብ መጠቅለያነት የሚያገለግል መሆን አለመሆኑም ተጠንቶም ደረጃ እንዲወጣለት የሚያስገድድ አንቀጽ እንደተካተተበትም አቶ እስጢፋኖስ ጨምረው ተናግረዋል። ዳይሬክተሩ በመጨረሻ በርካታ ደረቅ እንጀራ አምራቾች በግልና በቡድን በመደራጀት በሕጋዊ መንገድ የእንጀራ ማምረትና መሸጥ ስራ ላይ እንደተሰማሩ ጠቅሰው ከቅርብ ጊዜ ወዲህም የዘርፍ ቁጥጥር መጠናከሩም እንጀራን ከባዕድ ነገር ጋር ቀላቅሎ የማምረት ሕገወጥና ኢሞራላዊ አሰራር እንዲቀንስ ማድረጋቸውንም አስረድተዋል። ወደ ቀጣዩ ስናመራ ደግሞ ኢትዮጵያና ግብፅ በእስራኤል ሀገር ውስጥ ውዝግብ ውስጥ መግባታቸው ተሰምቷል። በህዳሴ ግድብ መገደብ ምክንያት ግብፅ ማኩረፏ ይታወሳል። ይሁን እንጂ ባህር ማዶ ተሻግራም በእስራኤል ሀገር ከኢትዮጵያ ጋር ውዝግብ ውስጥ እንደገባች ነው የተሰማው። በእስራኤል ጎልጎታ በሚገኘው ቤተ ክርስቲያን ላይም ግብፅና ኢትዮጵያ የገቡበት የባለቤትነት ውዝግብ እንዳልተፈታ ተገልጿል። ኢትዮጵያ እስራኤል ውስጥ ህንፃና አብያተ ክርስቲያናት ያሏትም ብቸኛ አፍሪካዊት ሀገርም ተብላለች። ኢትዮጵያ በእስራኤል ኢየሱስ ክርስቶስ በተሰቀለበትና በተቀበረበት ጎልጎታ አካባቢ ያላት የቤተ ክርስቲያን ይዞታ ላይም ከግብፅ ኦርቶዶክስ ቤተ ክርስቲያን ጋር የገባችበት የባለቤትነት ውዝግብ እስካሁን አለመፈታቱም በእስራኤል የሚገኘው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢየሩሳሌም፣ በቤተልሔም እንዲሁም በኢያሪኮ ከተሞች አብያተ ክርስቲያናት እንዳላት የገለጸም ሲሆን በተጨማሪም በስድስቱ ቀን ጦርነት ወቅትም ፈርሶ የነበረውን የሥላሴ ቤተ ክርስቲያን በዮርዳኖስ አካባቢ ለመገንባት ጥረት እየተደረገ እንደሚገኝም አስታውቋል። በዚህም በአጠቃላይ ወደ 7 የሚደርሱም የኢትዮጵያ ገዳማትና ቤተ ክርስቲያናት በሀገሪቱ እንደሚገኙ ገልጿል። ይህን የገለጸውም በእስራኤል የሚገኘው የኢትዮጵያ አምባሳደር ተስፋዬ ይታይህ ኢትዮጵያ በእስራኤል ውስጥ ቤተ ክርስቲያንም ሆነ ሕንፃ ያላት ብቸኛ የአፍሪካ ሀገር መሆኗንም ተናግረዋል። ከነዚህ ቤተ ክርስቲያኑ መካከልም በጎልጎታ የሚገኘው ቤተ ክርስቲያን ከባለቤትነት ይገባኛል ጋር በተያያዘም የተገባው ውዝግብ ከፍተኛ ጭቅጭቅ እያስከተለ መቀጠሉን ነው የገለጹት። አክለውም በአሁኑ ሰዓት በጎልጎታ ውስጥ የሚገኙት መድኃኔ ዓለምና ሚካኤል ቤተ ክርስቲያናት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እየተገለገለችበት ቢሆንም የቦታ ማረጋገጫ ካርታ የለንም ብለዋል። ግብጾች ቦታውን አልወሰዱትም፣ እኛም መንፈሳዊ አገልግሎታችን አላቋረጥንም ያሉት አምባሳደሩም ቤተ ክርስቲያኒቱን ለማሳደስ የመብራትና የውሃ የመሳሰሉትን ከማዘጋጃ ቤት የሚሰጡ አገልግሎቶችን ለማግኘት ግን አስቸጋሪ እንደሆነባቸው ገልጸዋል። ከዚህ ቀደም በቤተ ክርስቲያኑ የሚገኝ አንድ ዛፍ በአንዲት አነስተኛ ቤት ላይ ወድቆም የደረሰን ውድመት ከውጭ ጉዳይ ሚኒስቴር ጋር በመነጋገር እንዲታደስ መደረጉንም አንስተው አደጋ የደረሰበት ቤት ሲታደስም የግብጾች ኮፕቲክ ይሁንታ አልጠየቅንም፣ ይህም ኮፕቲኮችን ሊያስከፋ ይችላልም ብለዋል። ነገር ግን ባለፈው መጋቢት ወር ላይ ኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ
በእስራኤል በመገኘት ገዳሙ በመጎብኘት መነኮሳቱም ያለውን ችግር አስረድተዋቸዋል። ሚኒስትሩም ይህን የመነኮሳቱ ጥያቄ በመያዝ ለእስራኤሉ አቻቸው አስረድተው በዚያ መሰረት ቤቱ ሊታደስም ችሏልም ሲሉ ገልጸዋል። አሁን ላይ ቤተ ክርስቲያኒቱ የኤሌክትሪክ አገልግሎት ብታገኝም በቂ ኃይል እንደሌለው አምባሳደር ተስፋዬ የገለጹም ሲሆን ጉዳዩ በውጭ ጉዳይ ሚኒስቴር ደረጃ ተይዞም ኃይሉ ከፍ የሚልበትን ሁኔታ ለመደገፍ ጥረት እየተደረገ እንደሆነም ተናግረዋል። በዚህም መሰረት ደረጃ በደረጃ ችግሮች ለመቅረፍ እንደሚሰራ ገልጸው ይህ ወደ 300 ዓመት የቆየው ችግር ነው። በመሆኑም በአጭር ጊዜ መፍትሄ ላያገኝ ይችላል። ቀስ በቀስ ግን መፍትሄ የሚያገኝበት ሁኔታ ይኖራል ብለንም ተስፋ እናደርጋለን ብለዋል። በእስራኤል የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ቁጥር ከፍ ያለም ነው፣ በየጊዜው እየጨመረ ነው ያሉት አምባሳደር ተስፋዬም በአንጻሩ የግብፅ ኮፕቲኮች ቁጥር ደግሞ እየቀነሰ መምጣቱን አስረድተዋል። ኢትዮጵያ ቤተልሔም ላይ ትልቅ ቤተ ክርስቲያን እንዳላት ያነሱም ሲሆን ካሉት ቤተ ክርስቲያኖችም የባለቤትነት ውዝግብና ሌሎች ችግሮች ያሉበት በጎልጎታ የሚገኘው ቤተ ክርስቲያን መሆኑንም አስረድተዋል። በእስራኤል ውስጥ ስታተስ ኮ የተሰኘም አሰራር ወይም ሕግ መኖሩን ያነሱም ሲሆን አሰራሩ ሁሉም ነገር ባለበት ይቆይ የሚል መሆኑንም አስረድተዋል። ስለሆነም ይህንን ሕግ የእስራኤል መንግስት መጣስ እንደማይፈልግ በማንሳት ይህንን ጠብቆ ከሀገሪቱ ማዘጋጃ ቤት የሚሰጡ አገልግሎቶችንም ለማግኘት ደረጃ በደረጃ እየተሰራ ነው ሲሉም ገልጸዋል። ይህ ስታትስኮም የሚባለውና ሁሉም ነገር ባለበት ረግቶ ይቆይ የሚለው የእስራኤል አሰራር በቀላሉ የሚታይ አይደለም ያሉት አምባሳደር ተስፋዬ ሕጉ ከሃይማኖታዊ አንጻር ብቻም ሳይሆን ከፖለቲካዊና ከዲፕሎማሲያዊ ግንኙነት አንጻር ሁሉ እንደሚታይም ገልጸዋል። በዚህም ግብፅና እስራኤል ያላቸው ግንኙነት የኢትዮጵያንና እስራኤል ያላቸውን ግንኙነት እንዲሁም እስራኤልና ግብፅ ያላቸውን ግንኙነት የየራሳቸው ተጽዕኖ ይታያል። ስለሆነም ሂደቱ በዚህ መልኩ ይቀጥላል ብለዋል። በጎልጎታ ያለውን ችግር ለመፍታትም ከዚህ በፊት ኮሚቴ ተቋቁሞ እንዲሁም የሀገሪቱ ሕግ በደንብ የሚያውቀው ጠበቃ ተቀጥሮ ሲሰራበት እንደነበረ ያስታወሱም ሲሆን ነገር ግን ሂደቱ ውጤት ሳያመጣ መቅረቱንም ተናግረዋል። በአሁኑ ወቅትም ቤተ ክርስቲያኒቱ ውስጥ እንደ ባለቤት ማዘጋጃ ቤት የሚሰጠው የባለቤትነት ማረጋገጫ ሳይኖር ቅዳሴ እንደሚከናወንና መነኮሳቱ በቅጥሩ ውስጥም እንደሚኖሩ አብራርተዋል። የእስራኤል መንግስት የሁለቱንም ሀገራት ፍላጎት ይጠብቃል ያሉት አምባሳደር ተስፋዬ በአንድ በኩል እኛን አያስወጣም፣ በሌላ በኩል ደግሞ ይህ እናንተ ነውና ብሎ ካርታውን አይሰጥም ብለዋል። በዚህም መሰረት የምዕመናን ቁጥር በየጊዜው እየጨመረ መሄዱን በቦታው ላይ እኛም መቆየታችን እና አለመልቀቃችን ጥያቄ አሁንም አለማቋረጣችን እንዲሁም በሀገሪቱ የሃይማኖት ሚኒስቴር መኖሩ ውጤት ያለው ነገር እንድናገኝ ያስችለናል። ነገር ግን መቼ ነው የሚለውን ነገር በእርግጠኝነት መናገር አይቻልም ብለዋል። አክለውም በእስራኤል ሲካሄዱ የነበሩ ሲምፖዚየሞች እንዲሁም የምሁራኖች ጥንታዊ ወረቀት የሚያቀርቡባቸው መድረኮች በቀጣይም እንደሚከናወኑ ገልጸው እነዚህ ስራዎች ግንዛቤ ለመጨመር እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥያቄዎችን በደንብ እንዲያዙ ለማድረግ እንደሚረዱም አስረድተዋል። ወደ መጨረሻው የዕለቱ መረጃ ስናመራ በኢትዮጵያ ውስጥ ስለሚገኙ ዜጎች ማስጠንቀቂያ መተላለፉ ተሰምቷል። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ እንዳወጣም ይፋ ተደርጓል። በካናዳ የውጭ ጉዳይ መስሪያ ቤትም አማካኝነት የወጣው ይህ ማስጠንቀቂያም ወሳኝ ላልሆኑ ጉዳይም ካልሆነም በስተቀር ወደ ኢትዮጵያ እንዳይሄዱ የሚል መልእክትም ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመፅ፣ የጦር መሳሪያ ግጭት፣ ወንጀል እና የማርበርግ ቫይረስም ስርጭት እንደሆኑ ተሰምቷል። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባን እንደማይመለከትም አስታውቋል።
ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የአገሪቱ ክፍሎችም እየተካሄደ ያለውን የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለም አስታውቋል። ይህን ማስጠንቀቂያ እንዳለው የካናዳ ዜጎችም ከአዲስ አበባ ውጭ ወደ አማራ፣ ትግራይና ቤንሻንጉል ጉምዝ ክልሎች ፈጽሞ መጓጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በእርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባ መሆን እድል እንደሚያጋጥማቸውም አሳስቧል። የዕለቱን መረጃዎች በዚህ ጨረስን። መልካም ጊዜ